ህፃኑ ያለፈ ግር እኔ ቀደም ሲል ሁለት ልጆች አሉ። አንዷ ዲቦራ ናት፣ አንዷ ሊያ ናት። ሳድግ በዚህ ህፃን ልጅ ሚዲያ ላይ መውጣት $3 ለማስተዋወቅ እኔ አስን ይፈጀብኝ ህፃን ጋር ምንም ልጅ ሰው ትልቅ ሰው ሲሄዱ ቢኒያምን ለማወቅ እኔ እኮ ነኝ ይለዋል። ምንም ጉልበቱን ያጥፍና ሰው ቀማመጡ ማና ግዳው ምን የሚሆነው ኦይ ሁሉ ጊዜ እንዲህ ሲሳሸው ቆይና ሄድኩኝ ወደ ቢኒያም መንገድ ሲሄድ 3 ሆነው እየመጡ እስቲ ዛሬ ስጋ ግዛለት ቢኒያም ምናምን አልኩት። እሺ ብሎ ግማሽ ስጋ የተፈጨ ጎድንም እንደዚህ ወደ 800 ብር አወጣ። ልጁ ግን በዛው ልክ ራሱ ቢኒያም ተሸክሞት ልጁ እያለቀሰ እንባውን ያንጠባጥባል። ቢኒያም ላይግባቡ ነው እንዴ ብዬ እቤት መጣ ልጁ። አሁን ቢኒያም እንትን ግዛ ዋይፕስ እኔ አጻድ ጓደኞች እንዳያዩ በዚሁ ከነሱ ጋር ተመለስ። ልጁን ይዤ እኔ ገባሁ እና ግን ከዛ በፊት ያጠፋው ጥፋት ቢኒያም ምንድነው? እሱ ልክ የመጀመሪያ ቀን አንድ ላይ መጣ አይደለም እንዴ በጋረድኩ ማሚ በቻ አለኝ። እኔ መልከት አይደለም እኮ እኔ ታያው ሚዲያ በግምሳታ ሚዲያ ነው ለምን ብሎ እንደሚመጣ ይገባኛል። ሽማግሌ ባል አላመጣም ይዞ መጣ። ጓደኛው ደግሞ ዝም ብሎ ቢኒያም ነው በእውነተኛ መንገድ እኛው ጉዞ በህይወት እሷም የራሷ አላማ የራሷ ጓደኛ ቢኖራትም እሱ ጓደኛ የሷ አላማ ቢኖረው አይደለም ይሄ ህፃን ተጨንቆና ተሰድቦ ማደግ በህግ ነው የሰጠች አልሰጥ ብላኝ አንቺ ሩልሽ ወደ ትምህርት መሆን አለበት ብታሽን እንኳን እኔ እናት ይሄው በእናትነት ዲግሪ ይዤለ ማስተገኝ ተወልዶ ጦር ለማለት ጓደኞቼ ሲሄዱ ጎንደር ዩኒቨርሲቲ ጨርሻለሁ ለሰርና ምን ነበረብኝ እና አራስትቼ እንዴት አባው እና ለማንኛውም ልጅኛለች ህፃኑም ይበርጥብኛል እና አንድ ቀን ድል አገኛለሁ በማለት ማሰሪን ልጅ ያው ሶን ላልሽ አዝ ተላላኪ ልጅ አዝላማ ተተላላኪ እንደገና የነርሲንግ ሰርቲፊኬት ማግኘትና በዛው በልጅ ነው ያ በተዛ ወደ ቢኒያም አምረው 200 ወይም 200 አባት ነው ብዬ የኩትም ለምን መጥቶ አምናት ልጅ እኔ አባት ነው ብዬ የኩት ቀድሞም መካደም አልካደም ሚዲያ ለምን ጠጋ ብሎ እንረዳዋለን። እኔም አለው የልጄ ባልም አለ በጣም እንረዳዋለን። እንደሚሆነው ብሎ የደነገጥ ነው መጣ ምን ነው
በይቅርታው ልቤ ስለ እንዳለ ጻውስ ብሎ ማንም የበላው የለም። ከነጓደጣ ብትበላ ለማመጥኩት ያውንም እመለመና እሱንም መለመናል እንዳው እኔ እንደሰችው ፈልጋለሁ። ሁለተኛ የልጅ ፈልጋለሁ። ሶስተኛ አባት ለመሄዴን ስላለ በትረዳው ብዬ ነው። እቺ ናት ክሱ። ብዙ ከባድ አይደለም። ልክ እንደ ከባድ ነገር ዲቦራ ከሳኝ ከዚህ ሚዲያ ጠፋው። አይ ወንድ ሰላሳ ካሌብ